ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አምሽታችኋል። ከጄኤምኤን ቴሌቪዥን በሰዓቱ የሚደርሰው ስፖርታዊ መረጃዎች ጋር ደርሰናል። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነህ አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። የማንቸስተር ሲቲው የመሃል ሜዳ ተጫዋች ማቴዎ ኮቫቺች በጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ተነገረ። ተጫዋቹ በተረከዙ ላይ ያጋጠመው ጉዳት ረፍት በማድረግ ይሻሻላል ተብሎ ቢጠበቅም መባባሱ ተገልጿል። ተጫዋቹ በተረከዙ ላይ የህመም ስሜትና እብጠት መታየቱን የክሮኤሺያ ብሔራዊ ቡድን ዋና አሰልጣኝ ዝላትኮ ዳሊች ተናግረዋል። ይህንንም ተከትሎ ማንቸስተር ሲቲ ማቴዎ ኮቫቺች ቀዶ ጥገና እንዲያደርግ ከውሳኔ መድረሱን አሰልጣኙ አረጋግጠዋል። ማቴዎ ኮቫቺች ከጉዳት አገግሞ ወደ ሜዳ ለመመለስ የ3 ወራት ጊዜ እንደሚወስድበትም አሰልጣኙ ጠቁመዋል። ፖርቹጋላዊ ተጫዋች ሮባን ኔቬዝ ብሩኖ ፈርናንዴዝ የሳውዲ አረቢያውን ክለብ አልሂላልን እንዲቀላቀል መክሯል። ሮባን ኔቬዝ ሲናገርም እያንዳንዱ የፖርቹጋል ብሔራዊ ቡድን ተጫዋች እኛን እንዲቀላቀል እመክራለሁ ሲልም ነው የተነገረው። አልሂላል ብሩኖ ፈርናንዴዝን ከማንቸስተር ዩናይትድ ለማስፈረም በጥረት ላይ መሆናቸውም ተገልጿል። የብሩኖ ፈርናንዴዝ ወኪል አሁን የሳውዲ አረቢያ ጉዞውን በማጠናቀቅ ከማንቸስተር ዩናይትድ ጋር ለመምከር ወደ እንግሊዝ መመለሱም ተገልጿል። አልሂላል ለማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ የትኛውንም የሚጠይቁትን ገንዘብ ለመክፈል ዝግጁ መሆኑንም አሳውቋል። ማንቸስተር ሲቲ የወልቭሱን አልጄሪያዊ ተጫዋች ራያን አያት ኑሪን ለማስፈረም እንቅስቃሴ መጀመራቸውን ዘ አትሌቲክ ዘግቧል። ማንቸስተር ሲቲ እንቅስቃሴ ይጀምር እንጂ ከወልቭስ እንዲሁም ከተጫዋቹ ጋር ገና ከስምምነት እንዳልደረሱ ተገልጿል። የአሰልጣኝ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ የግራ መስመር ተጫዋች ቦታውን ለማጠናቀር አያት ኑሪን ኢላማ ማድረጋቸው ነው የተገለጸው። በወልቭስ 4 ስኬታማ የውድድር ዓመታትን ያሳለፈው አያት ኑሪ ወልቭስን ከተቀላቀለ ወዲህ ለቡድኑ 157 ጨዋታዎችንም ማድረግ ችሏል። ተጫዋቹ በተጠናቀቀው የውድድር ዓመት በሁሉም ውድድሮች 41 ጨዋታዎችን ሲያደርግ 5 ጎል አስቆጥሮ 7 አመቻችቶ ማቀበልም ችሏል። የማርሲሳይዱ ክለብ ሊቨርፑል የ2024-25 የውድድር ዓመት የውድድር ዘመኑ ምርጥ ተጫዋች ይፋ አድርገዋል። በዚህም መሰረት ግብፃዊ የፊት መስመር ተጫዋች መሐመድ ሳላህ የሊቨርፑል የውድድር ዘመኑ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። መሐመድ ሳላህ በሊቨርፑል ቤት ባሳለፋቸው 8 ዓመታት የዓመቱ ምርጥ ተጫዋች ተብሎ ሲመረጥ ለ5ኛ ጊዜ መሆኑም ነው የተገለጸው። ክቡራትና ክቡራን ተመልካቾቻችን ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎች እስካሁኖቹ ይመስሉ ነበር። ስፖርታዊ መረጃዎቹን ወደ እናንተ እያደረስኩኝ ብርሃኑ ሽቱነህ አብሬያችሁ ቆይታ አድርጋለሁ። ከቀሪ የጄኤምኤን ዝግጅቶች ጋር ሰናይ ምሽት ተመኘው።